የጠፋውን ብረት ሳባርገ ይዘናዋል። ለማን? ለእንጨት። ቢያንስ ልብ አለ፣ ታስተውላለ። እንጨቱ እኮ አይሰማም፣ ጆሮ የለውም፣ አይን የለውም። ነብዩን ሰማ፣ ሄዶ ብረቱን ይዘና ሲባል ብረቱን ይዞ መጣ። አንተ ምን አይነት ተአምራት ነው? አንዳንዱ እኮ ጉብኝት መጥቶለት የኔ አይደለህም ቻው። ምድርን የፈጠረ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነው እግዚአብሔር ነው። ሰው ሁሉ ልቡን ለቆ ልቡን ከፍቶ እግዚአብሔርን አመልከዋለሁ፣ ለእግዚአብሔር ይሰግድለታለሁ፣ ታላቅ እግዚአብሔር ነው የሚል እስቲ ለጌታ ድብልቅልቅ ያለ እልልታ ጭብጨባ፣ ከፍ ያለውን ክብር ለጌታ ለኢየሱስ ይሁን። ሃሌሉያ! ኢየሱስ ጌታ ነው። ክብር ለኢየሱስን። እንደ ቆምን የእግዚአብሔርን ቃል ከአንድ ስፍራ አንብቤ ወደሚቀጥለው ምዕራፍ እንሄዳለን። ኢየሱስ ጌታ ነው። ሁለተኛ ነገሥት ምዕራፍ 6 ቁጥር 1 በኢየሱስ ጌታ ስም አነባለሁ። እንደዚህ ይላል፣ የነቢያት ልጆች ኤልሳዕን እነሆ በፊት የምንቀመጥበት ስፍራ ጠቦናል፣ ወደ ዮርዳኖስም እንሄድ፣ ከእኛም እያንዳንዱ ከዛ ምሰሶ ያምጣ፣ የምንቀመጥበትንም ስፍራ በዛ እንስራ አሉት። እርሱም ሂዱ አለ። ከእነርሱም አንዱ አንተ ደግሞ ከእኛ ከባሪያዎች ጋር ለመሄድ ፍቀድ አለ። እርሱም እሄዳለሁ አለ። ከእነርሱም ጋር ሄደ። ወደ ዮርዳኖስም በደረሱ ጊዜ እንጨት ቆረጡ። ከእነርሱም አንዱ ምሰሶውን ሲቆርጥ የምሳሩ ብረት ወደ ውሃው ውስጥ ወደቀ። እርሱም ጌታዬ ሆይ ወዮ ወዮ የተዋስኩት ነበረ ብሎ ጮኸ። የእግዚአብሔርም ሰው የወደቀው ወዴት ነው አለ። ስፍራውንም አሳየው። እንጨትንም ቆርጦ በዛ ጣለው። ብረቱም ተንሳፈፈ። እጅን ከፍ አድርግልኝ። ብረቱም ተንሳፈፈ። የተደበቀባችሁ ዛሬ ምሽት ይንሳፈፋል። ጩይና አሜን በለኝ። እዚህ ጋር አሜን የሚለኝ ሰው ጥያቄ ያለበት ሰው ብቻ ነው። እጅን ከፍ አድርግና የተደበቀብኝ በልሴ ድገምና የተደበቀብኝ በልሴ የተሰወረብኝ በልሴ ዛሬ ምሽት በልሴ ይንሳፈፋል በልሴ ድገምና ይቀበለዋለሁ በልሴ እጅን ዘርጋ። የሆነ ነገርማ ሳትቀበል ከዚህ ቤት አትወጣም። እግዚአብሔር አምላክ የተሰወረውን አሳልፎ ይሰጥሻል። የተደበቀውን አሳልፎ ይሰጥሻል። እንደ ድንገት ከእጅ ላይ የወደቀውን በእጥፍ ይመልስልሃል። ምርኳችሁ እንደ ድንገት ይመለሳል። አንድ ሰው ጮሆ አሜን በለኝ። እግዚአብሔር እያለ የሰው መሳለቂያ አልሆንም የሚል ጮሆ አሜን በለኝ። ለጠላቴ መዘባበቻ አልሆንም የሚል ጮሆ አሜን በለኝ። እጅን ከፍ አድርግና ዛሬ ምሽት በልሴ የሚቀበለው ነገር አለኝ በልሴ እጄን ዘርግቼ በልባከ የሚወስደው ነገር አለኝ በልሴ የሚቀበለው ነገር አለኝ በልሴ በኢየሱስ ጌታ ስም እንደ ቃላችሁ ሆኖባችኋል። እንደ ቃላችሁ ሆኖባችኋል። እልልታ ጭብጨባ ለጌታ አምጡና ቁጭ በሉ። ተባረኩ። ኢየሱስ ጌታ ነው። አሜን ነው። ዛሬ ምሽት እግዚአብሔር ምን ትላለህ ሕዝቤን ስል መላ ተገኝቷል በላቸዋል። አንደበቴን ክፈትና አሜን በለኝ። እግዚአብሔር በሰጠ አንደበቴን ክፈትና አሜን በለኝስ። እሺ እጅን ከፍ አድርግና ዛሬ መላ ተገኝቷል በለኝ። ጩይና ዛሬ መላ አገኝቻለሁ በለኝ። ግራ በተጋባህበት ጉዳይ ላይ ኃያሉ እግዚአብሔር እጁን ዘርግቶታል። ኃያሉ እግዚአብሔር ጣቱን ዘርግቶታል። ኃያሉ እግዚአብሔር ክንዱን ዘርግቶታል። የበላይ እግዚአብሔር ክንዱን ዘርግቶታል። የኔ ነው የሚል ጮሆ አሜን በለኝስ። ኢየሱስ ጌታ ነው። እድሜ ልክን ግራ እየተጋባ መኖር አይጠበቅብህም። እድሜ ልክሽን እየተንከራተትሽ መኖር የለብሽም። እድሜ ልክን እየተዋስክ መኖር የለብህም። አንተን ባስጨነቀ ላይ ልዑሉ እግዚአብሔር እጁን ዘርግቶታል። ልዑሉ እግዚአብሔር ክንዱን ዘርግቶታል። ኧረ አንድ ሰው ጮሆ አሜን በለኝ። አንድ ጊዜ ሁለተኛ ነገሥት ምዕራፍ 6 ከቁጥር 1 ጀምሮ እስከ 7 በምትመለከቱበት ጊዜ የነቢያት ጉባኤ በተሰበሰቡበት ስፍራ ላይ ከነሱ መካከል እንደዚህ አለ። አንዱ ብድግ አለና ፕሮፌት አለ፣ አቤት አሁን የተቀመጥንበት ስፍራ አንተ እንደምትመለከተው ቦታችን ጠቦናል አለ። ዛሬ ከማይመጥንሽ ስፍራ እግዚአብሔር ያወጣሃል። ከማይመጥንሽ ስፍራ እግዚአብሔር ያወጣሻል። ካንተ ጋር መሄድ ከማይገባው ስፍራ እግዚአብሔር ያላቅቃሃል። አረ የገባው ሰው ብቻ ጮሆ አሜን በለኝ። አሜን ነው። አሜን ነው። ይሄንን ቃል ከዚህ በፊት 99 ጊዜ ሰምተህ ልትሆን ትችላለህ። እኔ ደግሞ እንደ አዲስ አንድ መልእክት አለኝ ዛሬ ምሽት። የጠፋብሽ ተገኝቷል። አይምሮህን ያጦዘው ተገኝቶልሃል።
ያንከራተተሽ ተገኝቶልሻል። ኧረ አንድ ሰው ጮሆ አሜን ይበል። ዛሬ ምሽት ምን ፍለጋ ነው አይንህን የምታንከራትተው? ዛሬ ምሽት ስሊ አሁን እዚህ ጉባኤ መካከል እያለ አይደለም። እስከዚህች ቀን ድረስ እግዚአብሔር እያወራ እግዚአብሔር እየተናገረ እግዚአብሔር ኪዳን እያደረገ በታላላቆችና በተናናሾች መካከል እግዚአብሔር ኪዳን አስሮልሽ ሳለሽ ምን አተሽ ነው? ምንድነው ከሰው በታች ያደረገ? ይሄ ሰው የነቢያት ጉባኤ በተሰበሰቡበት ስፍራ ላይ ፕሮፌት አሉትና አቤት ሲሉት አሁን እንደምትመለከተው የተቀመጥንበት ስፍራ ጠቦናል። ምን ማለት መሰለ? በሌላ አማርኛም አሁን በእኔና በእናንተ መካከል ባስጨነቀን ነገር ላይ ባሳደደን ጉዳይ ላይ ጥያቄ በሆነብን ጉዳይ ላይ አንድ መላ መገኘት አለበት። አንድ ሰዎች ብቻ ጮሆ አሜን ይበለኝ። አረ አንድ ሰው ጌታ ከኔ ጋር አለ የሚል እጁን ከፍ አድርጎ ዛሬ ምሽት ይበለኝ። እሺ አንድ መላ ተገኝቶልኛል በለሽ። ድገምና መላ ተገኝቶልኛል በለሽ። ቅድም ዘማሪው ሲናገር ነበር እንደ ድንገት እግዚአብሔር ከማይመጥን ስፍራ አወጥቶ የሚመጥን ስፍራ ያስቀምጣል። ከተዋረደ ቦታ አወጥቶ የሚከብር ስፍራ ያስቀምጣል። አራ የሰማው ሰው ብቻ ጮሆ አሜን በለኝ። አለውና እያንዳንዳችን ወተን የሆነ እንጨት ቆራርጠን መተን ሰፋ እኔም ነው። በነገራችን ላይ መስፋት የማይመቸው ሰው አለ እኮ ሁሉ ጊዜ። ከዚህ በፊት ተናግሬያለሁ። ቤት እስከገዛ ዲዛይር የማይታየው ሰው አለ። ኮሮላ የምን ዲዛይር ነው? ኮሮላ የማይታየው አለ። የተሻለ ነገር ወደ ቤት ይምጣ። የተሻለ ነገር ወደ ጓዳችሁ ይምጣ። የሚበልጥ ነገር ወደ አገልግሎታችሁ ይምጣ። የሚበልጥ ነገር ወደ ጓዳችሁ ይምጣ። የሚበልጥ ነገር ወደ ህይወታችሁ ይምጣ። አንድ ሰው እጁን ከፍ አድርጎ የኔ ነገር ቾከለ ይበለኝ። ድገምና የኔ ነገር ቾከለ ይበለሽ። የሚያምን ሰው አለ ወይ? የሚያምን ሰው አለ ወይ? ማትጠብቆ ተአምራት ጓዳ ይገብቷል። ማትጠብቂው ነገር ወደ ጓዳሽ መጥቷል። ወደ አገልግሎታችሁ መጥቷል። ወደ ራእያችሁ መጥቷል። አረ አንድ ሰው ጮሆ አሜን በለኝ። ለጌታ እልልታ ጭብጨባ ከፍ ያለው። ጠባብ ነገር አሉት አይመቸኝም አሉ። ከነብዩ ጋር ተነጋገሩ። ከዛ በኋላ የነብይ አፍ ደግሞ የእግዚአብሔር ቃል እንደሆነ ያውቃሉ። ከዛ በኋላ ነብዩ ይፍቀድልን የሚለው ትእዛዝ በቃ በውስጣቸው አለ። ታውቃለህ ምን ማለት መሰለህ? ከነብዩ አንደበት የሚወጣውን ቃል በሌላ አማርኛ ነብይ የእግዚአብሔር አፍ ነው። በነብዩ ውስጥ እግዚአብሔር ከጠባብ ስፍራ እንደሚያወጣን፣ ከማይመጥነን ስፍራ እንደሚያወጣን፣ ከማይመጥነን ወንበር እንደሚያወጣን እናውቃለን የሚል ሐሳባቸው ልባቸው ውስጥ ሐሳብ አለ። በአንተ ውስጥ ምን አለ? እሱ ነገር ላይ እግዚአብሔር እጁን ይገልጣል። እዛ ነገር ላይ እግዚአብሔር ክንዱን ይገልጣል። እዛ ነገር ላይ ልዑል እግዚአብሔር እጁን ይዘረጋል። አይ አንድ ሰው ጮሆ አሜን ይበለኝ። ጠቦናል ስል በቃ ሂዱና የምትፈልጉትን ነገር አደርጋችሁ ይዛችኋቸው ንዋል። ከዛ በኋላ ሲሄዱ የሚገርማችሁ ነገር ከነሱ መካከል ደግሞ አንድ ሰው ብድግ ብሎ እንደዚህ አለ። አንዳንድ ሰው በተፈጥሮ ቅድም ሲያወራ እንደነበረው አንድ ምሁር ሰው አለ። በቃ እግዚአብሔር በናቹራሊ ከፍ የሚያደርገው ሰው አለ። በተፈጥሮ ሁሉ ነገሩን አሳምሮ የሚፈጥ አስተሳሰቡን፣ አመለካከቱን በቃ እንዴት መሰለ በቃ በሰው ሁሉ ፊት እንዴት መኖር እንዳለበት እግዚአብሔር አሟልቶ የሚሰጠው ሰው አለ። ከዛ በኋላ አንድ ሰው በጣም እግዚአብሔር አንደበቱን አይምሮውን የባረከለት ግለሰብ በእነሱ መካከል አለ። እሱ ከነሱ መካከል የሚገርም አስተሳሰብ ነው ያሰበው። አንተ ከኛ ጋር ካለርክ አንደድም። ለምን? አንተ የእግዚአብሔር አፍ ነህ። ታምናለህ የእግዚአብሔር አፍ እንደሆንኩ? ከፍ አድርግ እጅህን፣ ከፍ አድርግ እጅህን፣ ከፍ አድርግ እጅህን፣ ከፍ አድርግ እጅህን፣ ከፍ አድርግ። ልብሽን በሰበረው ጉዳይ ላይ እግዚአብሔር እጁን ይገልጣል። ባሳዘናችሁ ነገር ላይ እግዚአብሔር እጁን ይገልጣል። ወደ ኋላ ባስቀራችሁበት ጉዳይ ላይ እግዚአብሔር እጁን ይገልጣል። ከሰው በታች ባደረገህ ነገር ላይ እግዚአብሔር እጁን ይገልጣል። አረ አንድ ሰው ጮሆ አሜን ይበለኝ። እንዳትለማመድ
እግዚአብሔር ምስክሬ እድሜ ልኬን እኔ ልታውቀኝ አትችልም። እድሜ ልኬን እኮ እድሜ ልኬን ልታውቀኝ አትችልም። እድሜ ልኬን ሊያውቅ አልችልም። በአንተ ውስጥ ያለው ሌላ ነው፣ በእኔ ውስጥ ያለው ሌላ ነው። እጂን ከፍ አድርግልኝ። ትናንትና ማታ እግዚአብሔር ያደረገውን ሰምታችኋል አይደል? አይታችኋል አይደል? ከፍ አድርግ እጂን። ከዚህ ሰዓት ወጣ ብያለሁ። ካለመኖር ወደ መኖር የሚያመጣው የእግዚአብሔር ተአምራት ቀድሞ ቤት ይገባ፣ ቀድሞ ቤትሽ ይግባ፣ ቀድሞ ወደ ጓዳችሁ ይገባ፣ ቀድሞ ወደሚያስፈልጋችሁ ጉዳይ ይገባ። ካላንተ አልንቀሳቀስም ማለት ካላንተ አልንቀሳቀስም ማለት በሌላ አማርኛ ካላንተ መፍትሄ የለም፣ ካላንተ መላ የለም። ሰውየው ምን አሳስቦት ነው ሄዶ ገና እንጨቱን ሲቆርጥ ከምሳሩ ላይ ብረቱ ተወርውሮ ባህር ውስጥ እንደሚገባ ምን አሳይቶት ነው? በጣም የሚገርም እኮ ነው። አንዳንድ ጊዜ በቃ የእግዚአብሔር መንፈስ የሚመራው ሰው አለ። ከዛ በኋላ ሄደና ካላንተ አንሄድም አለ። እንሂድ ካላችሁኝማ እንሂድ አለ። አንዳንድ ምሁር ነቢይ ደግሞ አለ ዝቅ ብሎ የሚኖር ሳይታየው አየው የሚል ሳይሆን በቃ ዝቅ ብሎ ለእግዚአብሔር ተገዝቶ ተንበርክኮ የሚኖር። ከዛ በኋላ እንሂድ አለ። ሂድ እባክህ ወደዛ አላለም። ይሄን ያህል ብር አካውንት ላይ ካላስገባ አለድማ አልመጣም አላለም። ቀድሜ አስገባ ነው። ዘንድሮ ደግሞ ቅድም እኮ አልናገርም ያልኩ ቀድሜ አስገባ ብሎኝ እኮ ነው። እኔ ጋር የሚሸጥ ቤት አለ እንዴ? እኔ ጋር የሚሸጥ ፍየል አለ እንዴ? እኔ ጋር ፕሮፌት ዲና ጋር ያለው ነገር ምንድን ነው ካልከኝ የሚሰበክ ኢየሱስ ነው። አጨብጭቡ ለጌታ፣ ክብር ለጌታ ለኢየሱስ ይሁን። በቃ እኔ ጋር የሚሸጥ የሚገዛ ነገር የለም። እኔው ራሴ የራሴ አይደለሁም፣ በውድ ዋጋ ተገዝቻለሁ። የሚገርማችሁ ነገር ከዛ በኋላ ነብዩ ዝቅ አለና ከእናንተ ጋር ነው የሚሄደው ብሎ ከነሱ ጋር ጉዞውን ቀጠለ። ልክ ሲሄድ ሰውየው እንዳሰበ እኔ የምለው ቆይ ዛሬ ወደ አንተ ስመጣ የጠፋብሽ ለመያዝ እየፈለክ ልትጨብጦ እየፈለክ ልትይዞ ልትቆጣጠሮ እየፈለክ ከሰው በታች ያደረገ ምንድን ነው? አስተሳሰብህንና ከምትፈልገው ጉዳይ ጋር ሆድና ጀርባ ሆነ እንድትኖር ያደረገ ነገር ምንድን ነው? እሱ ነገር ዛሬ ምሽት ተገንቷል። እሱ ነገር ዛሬ ምሽት ተገንቷል። ለዛ ጉዳይ እግዚአብሔር መላ አምጥቷል። የገባው ብቻ አሜን ይበለኝ። ኢየሱስ ማን ነው? ከዛ በኋላ ሲሄዱ ልክ ሰውየው የተናገረው አልቀረለትም። እንጨቱን እየቆረጠ ባለበት ሰዓት ላይ ከምሳሩ ላይ ብረቱ ውልቅ ብሎ ባህር ውስጥ ልቅ። በዚህ መካከል ምን ይምጣ? ለዛውም ደግሞ ብረቷ የተዋሰች ናት። እግዚአብሔር ከሰው ነገር ይጠብቃችሁ። እግዚአብሔር ከሰው ነገር ይጠብቂ። እግዚአብሔር አምላክ ምስክሬ ነው። ዛሬ ፊቱን ወደ አንተ ያዞሮ ነገ ጀርባውን ከሚሰጥ እግዚአብሔር ይጠብቅ። ወዮል። አሁን ስላንተ ነው የምሰብከው። አንተ ወዮ እያልክ ያለህበት ጉዳይ ምንድነው? ምን እየፈለክሽ ነው በሩ የተዘጋብሽ? ምን እየፈለክ ነው ቆይ እኔ የምለው መኖር እንደሚገባ እንዳትኖር ያደረገ እሱ ነገር ምንድነው? ለዛ ነገር መላ ተገንቷል ይላችኋል እግዚአብሔር። አንድ ሰው ጮሆ መላ ተገንቷል ይበለኝ። ጩይና መላ ተገንቷል በልስ። ለዛ ነገር መላ ተገንቷል። አባዬ ሰው ለብሶ ሲሄድ ከዚህ በፊት ተናግሬያለሁ አይደል? ከዚህ በፊት ተናግሬያለሁ። ሰው ማለዳ ሄዶ ወደ ጎረቤቱ ሄዶ እንደምን አደራችሁ ማለትን ያውቃላል። ጧት ማለዳ ተነስቶ እንደምን አደራችሁ ይላል። ሄዶ እንዴት እንዳደረ ደግሞ ባለቤቱ ነው የሚያውቀው። እንዴት እንዳደረ ባለቤቱ ያውቃል። ሰውየው ማለዳ ላይ ተነስቶ ሄዶ ሰውየው ከእንቅልፉ ከመነሳቱ በፊት እንደምን አደራችሁ ይላል። እንዴት እንዳደሩ እኮ ባለቤቱ ነው የሚያውቀው። ካለ እንቅልፍ አድሮ ይሁን ተኝቶ አድሮ ይሁን ቁጭ ብሎ አድሮ ይሁን እንዴት እንዳደረ ባለቤቱ ያውቃል። ጎረቤት ደግሞ ጧት ላይ ተነስቶ ሄዶ አባዬ እንዴት አደርክ ይላል። እንዴት እንዳደረ እሱ ያውቃል። ከፍ አድርጊ ጂን የሚያመልከው አምላክ ምስክሬ ነው። አንተን
ግራ ባጋባበት ጉዳይ ላይ ልዑሉ እግዚአብሔር ክንዱን ዘርግቶታል፣ እጁን ዘርግቶታል። አሁን እንደዚህ ብዬ እየሰበኩ እያለሁ እንደዚህ የሚል ቃል ይሰማለሁ። የአንዳንድ ሰዎች ምዕራፋቸው ተቀየረ፣ ምዕራፋቸው ተቀየረ። ብድግ በልና ምዕራፌ ተቀይሯል በለኝ። ቤቴ ተቀይሯል በልሽ። ወንበሬ ተቀይሯል በልሽ። አገልግሎቴ ተቀይሯል በልሽ። አንድ ሰው ጮሆ ተቀይሯል በልሽ። እንደምትፈልጎ ብቻ አይደለም፣ ከዛ በላይ እግዚአብሔር ቀይሮታል። ልብ እንደሚፈልገው ብቻ አይደለም፣ እግዚአብሔር ከዛ በላይ ቀይሮታል። አንድ ሰው ብቻ ነገሬ ተቀይሯል በለኝ። በየት በኩል ነው የወደቀው ስል አቅጣጫውን አሳየኛል። ወደ አንተ ልምጣ ዛሬ። ያንተ ነገር ያንቺ ነገር የተያዘው የተቋጠረው ምኑ ጋር ነው? የተዘጋብሽ ምኑ ጋር ነው? ተጉዜ የቱ ጋር ደርሰ ነው የቆምከው? ጀምረሽ ፍጻሜ ያላገኘልሽ ነገር ምንድነው? እሱ ደግሞ ምኑ ጋር ነው? ለ38 ዓመት በሞትና በህይወት መካከል ግለሰብ ጋር ኢየሱስ ከተፍ ብሎ በሚደርስበት ጊዜ እንደዚህ አለ። አንተ ሰው አቤት ልትድን ትወዳለህ? አንተ እኮ አትንገረው ምስጢር። እዚህ ምድር ላይ ካለ ፍላጎት የሚሆን ነገር እንደሌለ ታውቃላችሁ። አንተ ሰው ልትድን ትወዳለህ? ሰው የለኝም አባዬ። አዲስ ነገርን መፍጠር የሚችል አምላክ ከጠገቢ ቆሞ እየጠየቀ ሳለ ሰው የለኝም ትላለህ እንዴ? እኔ የምለው እዚህ ምድር ላይ አንድ ምስጢር ልንገራችሁ። አንዳንዱን እግዚአብሔር አምጥቶ ሊያሳቅፈው ከጠገቡ አቁሞት ሳለ አንተ የኔ አይደለህ የሚቸው እግዚአብሔር እኮ ሊያሳቅፈው ከጠገቡ እኮ አስቀምጦታል። ከጠገቡ አስቀምጧታል። ከጠገቧ አስቀምጦታል። የኔ አይደለም ኢየሱስ ለሰውየው መፍትሄ መሆን የሚችል ከጠገቡ ቆሞ ይጠይቃል። እሱ ሰው የለኝም ይላል። አንዳንዱ እኮ ጉብኝት መጥቶለት የኔ አይደለም ቻው። ዛሬ ምሽት በለኛ እግዚአብሔር መላ አምጥቶልኛል። ድገምና መላ አምጥቶልኛል በለሽ። የአንዳንድ ሰዎች ነገር እንደ ድንገት ፍጻሜን ያገኛል። በመንገድ ቀርቶ ያለው እንደ ድንገት ፍጻሜ ያገኛል። ተንጠልጥሎ ያለው ጉዳይ ፍጻሜን ያገኛል። ተጀምሮ ያለው ጉዳይ ያማረ ፍጻሜ ያገኛል። ኧረ አንድ ሰው ብቻ አሜን። መጣና እንደዚህ በዚህ በኩል ነው የወደቀው፣ በዚህ በኩል ነው የወደቀው ስል አንተ ምን አይነት ተአምራት ነው? እንጨት ቆርጦ ወደ ብረቱ ሂድና ተውሶ የጠፋውን ብረት ሳባርገ ይዘናው አለ። ለማን? ለእንጨት። ከፍ አርግጄ ከፍ ነብዩ ተናግሮ እንጨቱ ነብዩን ከሰማ አንተ እኮ ቢያንስ ታስባለህ፣ ቢያንስ ሰውነ፣ ቢያንስ አንገት አለ፣ ዞር ብለህ ታያለህ፣ ቢያንስ ልብ አለ፣ ታስተውላለህ። እንጨቱ እኮ አይሰማም፣ ጆሮ የለውም፣ አይን የለውም። ነብዩን ሰማ፣ ሄዶ ብረቱን ይዘና ሲባል ብረቱን ይዞ መጣ። አንተ እኮ ታስባለህ። ለዛውም ምርጥ ሐሳቢ። ከፍ አርግጄ ከፍ አርግልኝ። እኔ ነብይ ነኝ። ያንተ ነገር ከተደበቀበት ስፍራ ዛሬ ምሽት ይወጣ። ያንቺ ነገር ከተሰወረበት ስፍራ ዛሬ ምሽት ይወጣ። በአምላኬ ጌታ ስም አዝዤዋለሁ። ዛሬ ምሽት ይወጣ። እጅን ከፍ አርግና ተቀበለኝ። ተልብይብሃለሁ። ዛሬ ምሽት እግዚአብሔር አሳልፎ ይሰጥሃል። ከጎሮሮአቸው አውጥቶ አሳልፎ ይሰጥሃል። ከመንጋጋቸው አውጥቶ አሳልፎ ይሰጥሃል። አውጥቶ አሳልፎ ይሰጥሻል። አውጥቶ አሳልፎ ያሸረክብሃል። እጅን ከፍ አርግና ተረክቤያለሁ በልሴ። ድገምና ተረክቤያለሁ በልባክ። ድገምና ተረክቤያለሁ በልባክ። እልልታ ጭብጨባ ለጌታ ከፍ ያለው